አለማግባት አደጋው ምን መሰላችሁ? እዛ ስትል በሽታ አለ ምን አለ በጣም በብዙ ነገር ራስህን በዝሙት እየገደልክ ትሄዳለህ። ምንም ትርፍ ለሌለ ያገባች ሴትና ያላገባች እኩል አለች። እንደዚህ ፊቷን አይታችሁ ያገባች ሴት የተረጋጋች ሴት ነው። በቅርብ ቀን እናንተ ላይ በቤታችሁም በኑሯችሁም በህይወታችሁም ለወደፊትም አሁን ባላችሁበትም የሚገጥማችሁ 200 ችግሮች ከ200 መፍትሄ ጋር በጣም የሚገርም መጽሐፍ፣ በተለይ ሚሊዮኖችን ቢያለቡት ሚሊዮኖች የሚገርም ነገር የሚያገኙበት መጽሐፍ ነው። መጽሐፉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ 200 ችግር 200 መፍትሄ ዋጋውም 200 ብር ነው። 09774050 ላይ ደውላችሁ መጽሐፉን መውሰድ ትችላላችሁ ወይ ደግሞ ማዘዝ ትችላላችሁ። አመሰግናለሁ። ትዳር መያዝ ፈልጋችሁ ወይ ደግሞ ማግባት ፈልጋችሁ በጣም ከሚሰለቸው ነገር አንዱ በቃ ሚስት መፈለግ፣ ባል መፈለግ። በተለይ በዚህ በኩል ማግባት እናንተ ትፈልጋላችሁ። ከናንተ በላይ ደግሞ እናንተ እንድታገቡ የሚፈልጉ የሚጨነቁ ሰዎች አሉ። እናንተ ለማግባት ከምትጨነቁት በላይ አጠገባችሁ ያሉ ሰዎች ናቸው በጣም ጭንቀት የሚፈጥሩባችሁ። እናንተ እኮ የሆነ የራሳችሁ ፕላን ይኖራችኋል፣ የራሳችሁ ቅድ ይኖራችኋል። እየተጋችሁ ነው፣ እየጣራችሁ ነው። አንድ ለማግባት እየፈለገች እየሮጠች ያለችን ሴት በጣም አይምሯን ከሚነካ በጣም ከሚሰለቻት ነገር አንዱ የሷ ፈልጋ ባል ማጣት ሳይሆን አታገቢም ወይ ሰርግ ስትሄዱ ቆመሽ ልትቀሪ ነው። እኔ አንዳንድ ጊዜ ግን እግዚአብሔር አለ ብላችሁ ታምናላችሁ። ግን እንደዚህ አይነት ሰዎች ማለት እምነት ካለ እኮ በቃ እግዚአብሔር ሲፈቅድ ይሆናል፣ አይዞሽ አትጨናነቂ ነው ይባላል። አንዳንድ ሰው እያወቀ እኮ እግዚአብሔር ያልፈቀደው ምንም እንደማይሆን እያወቀ እኔ ሐና ከተናገረችው መጽሐፍ ላይ እንደዚህ ላይ ይሄ በኩራት አትናገሩ ይላል። በኩራት አትናገሩ ማለት አንቺ ስንት ስለት ተስለሽ መሬት ላይ ተንከባለሽ የእግዚአብሔር ሆይ እባክህን የሰው ያለ ብለሽ በስለት እንዳላገባሽ ልክ ያንቺ እህት ያንቺ ጓደኛ እሷ ስትሆን ብቻ ግን ጫና ማብዛት፣ እሱ ሲሆን ጫና ማብዛት። እግዚአብሔር ካልፈቀደ የሚሆን ነገር አለ ወይ? ምን የምታረገው ነገር አለ? ምን ማድረግ ይችላል? እና ይሄ አንተ ማግባት ፈልገ ካንተ ላይ በጣም የሚያስጨንቁት በቃ ፖዚቲቭሊ ስናየው ነገር ይሁን ጥሩ ነው። በቃ አግቢ ማለት ጥሩ ነው። ካንተ ማግባት በላይ ግን ምን ያስጨንቃል? አታገባም ቆመ ልትቀር ነው እንዲሆኑ የነሱ ንግግር ያስጨንቃል። ያ ነገር ጭንቀት ይፈጥርባል። በዚህ ስታይ እንኳን ለትዳር የምትሆን ሴት ቀርቶ አብሮ ለመዋል ለማደር የማይመች በጣም ውሸተኛ፣ በትዳር ላይ የምትማገጥ አስመሳይ፣ አጠገቧ 4-5 ወንድ ያላት እቺ ነው የምታገባው። በዛ በኩል ነው ወይ ልስልስ ያለች ናት፣ የዋህ ናት፣ ቅንጥ መስላለች፣ ደህና ትመስላለች ምናምን። አንተ የምታየው ሌላ፣ እነሱ የሚያዩት ሌላ። በዚህ በኩል ደግሞ ነገር ስታይ ሌላ ታሪክ ውስጥ፣ በዚህ በኩል ነገር ስታይ ደግሞ ሌላ ጉድ ውስጥ ያለች ሴት፣ በዚህ በኩል ስታይ በቃ ሱሰኛ ሰው፣ በዚህ በኩል ስታይ ከሃይማኖት የወጣ፣ በዚህ በኩል ያለው ሌላ ነገር፣ በዚህ በኩል ያለው ሌላ። አንቺ በሁሉም አቅጣጫ እስኪ እነሱ ያለው ነገር ልክ ነው ብለሽ ስትይ አንድ ወንድ አጠገብሽ የለም። ለተዳርም ይሁን ያ ነገር ጭንቀት ይፈጥርብሻል። እነሱ የሚናገሩትና አንቺ ዞር ብለሽ እስኪ እውነታቸውን እኮ ነው ላግባ ስትይ የለም። እቃ ቢሆን ወጥተህ ትገዛለህ። በአቅም በቃ ትልቁ መኪና ባትችል ትንሿን መኪና ገዝተህ ትገባለህ። ልብስም ትልቁ ማድረግ ባትችል ትንሹን ታደርጋለህ። ሽቶም ትልቁ መግዛት ባትችል ያቅምህን ትገዛለህ። ይሄ ግን እግዚአብሔር የሚሰጠው ነው። እግዚአብሔር ሲሰጥ የምትቀበለው እንጂ አንተ ስለተመኘ፣ አንተ ስለፈለክ፣ አንተ እንትን ስላልክ የሚሆን ነገር አይደለም። አንተ ስለፈለክ እንዲህ ስላልክ አይደለም። ስለዚህ እኔ የእውነት እየፈለጋችሁ የሰለቻችሁ ሰዎች የሰዎቹ ጫና መብዛት እናንተ ለነገርየው እንድትቸኩሉ ያደርጋል እንጂ እናንተ ዘግይታችሁ አይደለም። እመነኝ፣ የእውነት እንደ ሃይማኖተኛ ሰው ምነግር ነገር እግዚአብሔር ሲፈቅድ የተባረከቿን እንደሚሰጥ እመነኝ። እግዚአብሔር ሲፈቅድ የተባረከውን እንደሚሰጥሽ በቃ አትጠራጠሪ። እግዚአብሔር በራሱ ጊዜ የተሻለ ሴት እንደሚሰጥ፣ በጣም የተሻለ ወንድ እግዚአብሔር እንደሚሰጥሽ እመኝ። በቃ ማመን ብቻ በቂ። ከዛ በኋላ አንዳንድ ነገሮች ይኖራሉ። ይሄ ዝም ብለህ ጥሩ ሰው ስትፈልግ ዝም ብለህ ከመሬት አግኝተህ እንትን የምትለው አይደለም። የሆነ እኮ የአፍ ጠረን እንኳን መስማማት አለበት። አጠገባ ስትሆን እኮ ጥሩ ስሜት ሊሰማ ይገባ። የሆነ መረጋጋት ስሜት ራስን ውስጥ ማግኘት አለብህ እኮ። ራስሽን እዛ ሰው ውስጥ ማግኘት አለብሽ እኮ። ለመኪና ሞተርም ዘይት ይመረጣል፣ እንኳን ለትዳር እንኳን ለህይወት ቀርቶ። እኔ በተቻላችሁ መጠን የእውነት ባል ማግባት ፈልጋችሁ በጣም ራሳችሁን የምታስጨንቁ ሰዎች ከዚህ በኋላ እግዚአብሔር 5 ዓመት ጠብቂ ብሎ ካል 5 ዓመት እንዴት ልጠብቂ ነው? 2 ዓመት 3 ዓመት እንድትጠብቅ ከሆነ በዚህ አይነት አካሄድ እንዴት ልጠብቅ ትችላለህ? ስለዚህ የመጀመሪያ ራስን አረጋግጥ፣ የመጀመሪያ ራስሽንም አረጋግጥ። ከዛ በኋላ እግዚአብሔርን ፈቃድ ጠይቅ። በጣም ተረጋግተህ እግዚአብሔር ሆይ ፈቃድ ቢሆን በሚስት ባርከኝ፣ በልጅ ባርከኝ ብለህ ለምን። ፈቃድ ቢሆን በባል ባርከኝ እባክህን፣ በልጅ ባርከኝ ብለህ ለምን። አለማግባት አደጋው ምን መሰላችሁ? እዛ ስትል በሽታ አለ ምን አለ በጣም በብዙ ነገር ራስህን በዝሙት እየገደልክ ትሄዳለህ። ምንም ትርፍ ለሌለ እዛ ስትይ ያገባች ሴትና ያላገባች እኩል አለች። እንደዚህ ፊቷን አይታችሁ ያገባች ሴት የተረጋጋች ሴት ናት። ሁሉም ሴቶች ግን አግብተው ይረጋጋሉ ማለት አይደለም። አግብታ ያልተረጋጋች ሴት አለች።
አግብታለች እኮ ግን ምንም መረጋጋት አይታይም። እንዳገባች ሴት መሬት አልያዘች። አግብቶ ያልተረጋጋው እንዲህ ስታዩት በእድሜ ትልቅ ሰው ነው ግን የተረጋጋ አይደለም። አግብቶ ያልተረጋጋ ሰው አለ። ሁሉም ስላገባ ይረጋጋል ማለት አይደለም። ግን በተፈጥሮ በጣም ጨዋ ሴት ወይ ደግሞ ባለትዳር ሴት ይሄ ደርባባን ምንድነው የምንለው? የተረጋጋች መሬት የያዘች ሴት ነው። እድሜዋ 24 ሚሆን 34 ሚሆን 44 ሚሆን 54 ሚሆን መሬት የያዘች ሴት ነው። ትንሽ እርጋታ ይታይባታል። የተረጋጋው እንደም ትንሽ መሬት ይይዛል። አንዳንድ ነገሮቹ ላይ ይሄ ባለትዳር ይመስላል። ይሄ ሰው ትላለች ባለትዳር ትመስላለች። የተረጋጋ ነው ያገባ። ሳያገቡ መረጋጋትም አለ። አግብተውም በጣም የተረጋጉ ሰዎች አሉ። የመጀመሪያ ጀስ ራስን አረጋጋ። ከዛ ፈቃድ እግዚአብሔርን ጠይቅ። ፈቃድ ቢሆን በትዳር ባርገኝ 30 ቦታ በዝሙት አንተን ከማሳዝን በኃጢአት አንተን ከማሳዝን በዝሙት 30 ወንድ ጋር ሄጄ አንተን ራሴን ስጋዬን እያቃጠልኩ ልጅ እያስወረድኩ አንተን ከማሳዝን እባክህን ብለሽ ሱባኤ ያዥ ጸልይ። ከዛ በኋላ አንድ ሙሽራ ማድረግ የሚገባትን ነገር አድርጊ። አንድ ሴት ልጅ ማድረግ የሚገባትን ነገር አድርጊ። ማድረግ የሚገባሽን ነገር ካደረግሽ ከዛ በኋላ ችግር የለም። ከቤት ማትወጪ፣ ወንድ ማታገኝ፣ ይሄ ረዘመ፣ ይሄ አጠረ፣ ይሄ ቀላ፣ ይሄ ጠቆረ፣ ይሄ ጸጉሩ፣ ይሄ ግንባሩ፣ ይሄ መላጣ ነው፣ ይሄ ጸጉሩ እጅብ ያለ ነው ምናምን የምትይ ከሆነ እውነትም የማግባት እንተንሽን በጣም ሊለጥጦ ይችላል። አንዳንድ ጊዜ አንቺ የወደድሽውን እግዚአብሔር ላይወድልሽ ይችላል። አንቺ አንድ እግዚአብሔር የወደድልሽ ደግሞ ሰው አንቺ ላትወጂው ትችላለሽ። እሱ ነው የሚሆን። ለዛ ነው እንዲህ እየተላለፍን ያለ ነው። አንተ ያልወደድካትን እግዚአብሔር ሊወድልህ ይችላል። እግዚአብሔር የወደደልህን ደግሞ አንተ ላትወዳት ትችላለህ። ለምንድን ነው የማትወዳት? አንተ የምታየው የመጀመሪያ ውበት ከሆነ በቃ መልኳ ከሆነ እመነኝ፣ በጣም እንደው ልዕልት ለማግባት ብትጥርም ያንን መልክ ጠብቀ ማቆየት የማትችል ከሆነ በዛ መልክ የምትበላው ስቃይ ልነግር አልችልም። ስለዚህ በተቻላችሁ መጠን ማግባት እየፈለጋችሁ ሰው መፈለግ የሰለቻችሁ ሰዎች እናንተ ቸኩላችሁ ነው እንጂ ነገሩ ዘግይተው አይደለም። ከእናንተ በላይ ደግሞ የእናንተ ማግባት የሚፈልጉ ሰዎች አታገቢ ያ ነገር በጣም በቃ ሌላ ጭንቀት ውስጥ ከዛን የማይሆን ሰው ላይ ሄዳችሁ ትወድቃል። እኔ 2015 እኛ ጋር ተማክሮ 2016 አግብቶ 2016 መጨረሻ ላይ ፈታሰው። በቃ ቸኩሉ፣ በቃ አግባ አሁንማ ሀብቱ መጥቷል ቤቱ አግባ ሄዶ የሆነ ነገር ላይ ጥልቅ አለ። ከዛ በኋላ እኔ ጀስት ተረጋጋ፣ እግዚአብሔር በፈቀደ ሰዓት ይሆናል። አንተ ኑሮ የምትኖረው አንተ ነህ የምትኖረው፣ ቤትህን ህይወትን የምታውቀው አንተ ነህ። ሚዲያ ላይ ሰው ምን ይላል እሱን ተውና የምትኖረው አንተ እስከሆንክ ድረስ አንተ መስመር ያሲዝ። ኤኒዌይስ እዚህ ነገር ላይ ሶስቱን ነገር ተጠቀሙ። የሚገርም መፍትሄ ታገኙበታላችሁ ብዬ አስባለሁ። በጣም በሚገርም ሁኔታ ደግሞ ሰሞኑን ቆንጆ ቪዲዮ በተለይ ስላላገባችሁ ሰዎች አንዳንድ ነገር ልክላችኋለን። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። በቅርብ ቀን እናንተ ላይ በቤታችሁም በኑሯችሁም በህይወታችሁም ለወደፊትም አሁን ባላችሁበትም የሚገጥማችሁ 200 ችግሮች ከ200 መፍትሄ ጋር በጣም የሚገርም መጽሐፍ፣ በተለይ ሚሊዮኖችን ቢያለቡት ሚሊዮኖች የሚገርም ነገር የሚያገኙበት መጽሐፍ ነው። መጽሐፉ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ 200 ችግር 200 መፍትሄ፣ ዋጋውም 200 ብር ነው። 09774050 ላይ ደውላችሁ መጽሐፉን መውሰድ ትችላላችሁ ወይ ደግሞ ማዘዝ ትችላላችሁ። አመሰግናለሁ።